ክብሩን ጥሎ የሰው ሰው አፍቅሮ ጠልፎ ሊወስድ እንዴትም ተፍጨርጭሮ ሐረግ አቃታይ ሞትኩኝ አበርኩኝ። እንዴት ነሽ ሐረግ? አለሁ ደህና። ግን ማን ልበል? በእርግጥ አንቺ አታውቂኝ፣ ምን ያቅሻለሁ? የሄኖክ እህት ነሽ? አዎ እህቱ ነኝ። በሰላም ነው? አዎ ብዙ ጊዜ ልታወቀው ፈልጌ ብታይ ፊት ይነሳኛል። ቆይ ለምንድን ነው ፊት የሚነሳሽ? እኔ እንጃ። እኔ እኮ ስለሚመቸኝ ነበር ላናግረው የፈለኩት። በቃ እንደዛማ ከሆነ እኔ ያስታውቅሻለሁ። እውነትሽን ነው? አዎ ግን በአንድ ነገር ከተስማማን ብቻ ነው ማስተዋወቅሽ። እሺ ችግር የለም። ምንድነው እሱ? ብር ከሰጠሽኝ ነው ማገናኝሽ። የፈለግሽውን ነው የምሰጥሽ። የፈለግሽውን? እርግጠኛ ነሽ? 1000 ብር ትሰጪኛለሽ? እሺ ችግር የለውም። ኧረ ችግር የለውም። አይ 1000 አዋጣኝ፣ 500 ትጨምሪልኛለሽ? ችግር የለም አልኩሽ። እሺ አሁን ሂጂና ጠጊልኝ። እሺ በቃ ነይ እንሂድ። እሺ መጀመሪያ ብሩን ስጪኝና ልጥራልሽ። እሺ ግን ፍቅረኛ የለውም? ኧረ እንደዛ የሚባል ነገር የለውም። ሄኖክ፣ አንተ ሄኖክ፣ ና ሰው ይፈልግሃል። እሺ አሁን ይመጣል። ዲያረ ምን ሆነሽ? ሄናዬ ደህና ነህ? ደህና ነኝ። የትምህርት ቤቱ አልበቃ ብሎሽ ጭራሽ ቤት እየመጣሽ ታስጠሪኝ ጀመር። እኔ እኮ ስለምወድህ ነው። ለምን ነው የማትይኝ? ፍቅረኛ አለኝ አልኩሽ አይደል እንዴ? ፍቅረኛ አለ እንዴ? እና ሚ ምን ናት? ወይ ለካ ሚ ፍቅረኛ ናት። አንቺ ፍቅረኛ የለውም አላልሽኝም? ይቅርታ እሺ። እሷ ትንሽ ጭንቅላቷን ነካ ያደርጋታል። ቆይ ካንቺ ጋር ነው ቤት እናወራለሽ። ነቀጥ እንዴ ብርስ? የምን ብር?